እያነራችን ክሊርሊ የሃይማኖት መሪዎችም የፖለቲካ መሪዎችም የሰራዊት መሪዎችም የደህንነት አጠቃላይ በሙሉ ከኤርትራ ጋር ሻዕቢያ ጋር አብረን እንሰራለን ኢትዮጵያ ለማፍረስ እያሉ ያሉት የአድዋ ሰዎች ናቸው። ዋን ወይ ዋን ከሌላ አካባቢ ከሽራ አታመጣም፣ ከአገመት አታመጣም፣ ከተንቤን ከደታ ከራያ አታመጣም። ይሄ የአድዋ ሰው ኢሊት የሚባለው በአንድ አስካሪ ቡድን ከሻዕቢያ ጋር ሆኖ ኢትዮጵያ ለማፍረስ እየሰራ ያለው እያንዳንዱ ኢትዮጵያው ማወቅ አለበት። ይሄ አድዋ ቡድን ከሻዕቢያ ወግኖ ኢትዮጵያን ለማፍረስ የሚሰራ ከሆነ እያንዳንዱ ኢትዮጵያው ደግሞ በጋራ ሆኖ ይሄንን ባንዳ የአስካሪ ቡድን ከዛ ከኢትዮጵያ ጠራርጎ ቀይ ባህራችንን መመለስ አለብን። ይሄ አድዋ ባንዳ የሸጠውን አሳልፎ የሰጠውን ቀይ ባህር መመለስ አለብን። እንዴ ማን ከማን ያንሳል? ማን ከማን ያንሳል? ይሄ ቅማላም ባንዳ ከሃዲ ቡድን የአድዋ ቡድን መሆኑ መታወቅ አለበት። በስመ ትግራይ የተባለ ሌላው አካባቢ ሊመታ አይገባም። ሌላው አካባቢ ሊዘረፍ አይገባም። ሌላው አካባቢ ሊሰደብ አይገባም። ሌላው አካባቢ እንደ ከሃዲ መታየት የለበትም። ሌላው አካባቢ አሳልፎ የሰጠው አገር አላውነት የለም። ሌላው አካባቢ የፈረመው ፌርማ የለም። ሌላው አካባቢ አንቲ ኢትዮጵያ የሰራበት ቀን የለም። ሌላው አካባቢ እንደዚህ አይነት የባንዳ ማፊያ ቡድን ኢትዮጵያን የካሃደበት ጊዜ የለም። ስለዚህ እያንዳንድሽን ኢትዮጵያዊ የምትባል በሙሉ የአድዋ ቡድን ብለህ መጣት አለብህ እንጂ ዝም ብለህ ይህንን ማፊያ ቡድን በመጣላ አጀንዳ ትግራይ አካባቢ እንዲያልክ አታንሳ። በቃ አታንሳ። በልኩ ነው መናገር የለበት። ይሄ ማፊያ ቡድን ከቻለ ይቻል፣ ግን ከአሁን በኋላ ክሊርሊ መታወቅ አለበት። የአድዋ ባንዳ ብቻ ነው አንቲ ኢትዮጵያ እየሰራ ያለው። እኛ ኢትዮጵያ ሀገራችን ለምን ታያለን? ለዛም ከሻዕቢያ ጋር ሆነን ለዛም ከሻዕቢያ የሚባል አንድ የአረብ ገረድ የጢላን ገረድ ጋር ወርገን እኛ ኢትዮጵያ ለመውገድ አንወጋም። ስለዚህ ከሌላ አካባቢ ማንም የለም። እያንዳንዱ